በመጀመሪያ የጊዜ ሰዓት ባለቤት ለዚህ ወቅት ለዚህ ሰዓት ለዚህ ዕለት ስላደረሰን እግዚአብሔርን ማመስገን ተገቢ ነውና አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። አብይ ጾምን እንዴት እንቀበለው ለሚለው እንግዲህ ወአልቦ ዘይበቋክሙ ዘእንበለ አፍቅሮ ቢጽክሙ ወዘሰ አፍቀረ ቢጾ ኩሎ ሕገ ፈጸመ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 8 ላይ ያስቀመጠው ኃይለ ቃል ነው። አብይ ጾምን በዚህ ቃል መነሻነት ብንቀበለው ደስ ይለኛል። የመጀመሪያው የሐዋርያው ሐሳብ ምንድነው የሚለው እርስ በርሳችሁ ተዋደዱ፣ ወንድሞቻችሁን ውደዱ፣ አፍቅሩ። ወንድሞቻችሁን ከመውደድ በቀር ሌላ ዕዳ አይኑርባችሁ። ይህንን ያደረገ ሕግን ሁሉ ፈጽሟል ብሎ ያስቀመጠውን ኃይለ ቃል መሰረት አድርገን ጾሙን ብንቀበል ጥሩ ነው። ሌላው አብይ ጾምን እንዴት እንቀበለው ሲባል ሰው ሁሉም ለራሱና የራሱን ጾም እየጾመ ቢያከብረው መልካም ነው ብዬ አስባለሁ። ለራሱና የራሱን ጾም ማለት ብዙ ጊዜ አጽዋማት ሲጾሙ አጽዋማትን ስንቀበል ነቢያት የጾሙትን ጾም ስንጾም ለነቢያት ብለን የምንጾም የሚመስለን አለ። ጌታችን ኢየሱስ ክርስቶስ የጾመውን ይህን ታላቁን ጾም ስንቀበል ስንጾም ለጌታ ለኢየሱስ ክርስቶስ ክብር ልንጨምርለት የምንጾም የሚመስለን አለ። ሌሎቹንም አጽዋማት ልክ እንዲሁ ስንጾም ለጾሙት ሰዎች በዘመኑ ለጾሙት ቅዱሳን የምንጾም የሚመስለን አለ። ጾም ግን የሚጾመው ለራስ ነው። ለራስ መጾም ማለት ከርኩሰት መለየት፣ መቀደስ፣ የርኩሰቱን በምንም ነገር አለመርከስ፣ በምንም ነገር ሳይረክሱ ወደ ቅድስና ሕይወት መምጣት ማለት ነውና ስንጾም ለራሳችን ከረከሰው ነገር ወደ ቅድስና እየተለየን ያለን መሆናችንን እርግጠኞች መሆን መቻል አለብን ማለት ነው። ለራስ መጾም ማለት ያ ነው። እኛ የጌታን ጾም ስንቀበል ለጌታ አይደለም የምንጾምለት። እሱ አንድ ጊዜ ሐዋርያው ቅዱስ ጴጥሮስ እንዳለው አርያነቱን ትቶልን ሂዷል። 40 መዓልት 40 ሌሊት በገዳመ ቆሮንቶስ የጾመው ለእኛ አርያነቱን ሊተው ነው እንጂ ለእሱ ክብር ሊጨምር ሌላ ዋጋ ሊያገኝ አይደለም። ስለዚህ እርስ በርሳችን በመዋደድ በወንድሞቻችን ላይ ሌላ ዕዳ ሳይኖርብን ሕግን ሁሉ በመፈጸም ጾሙን ብንቀበለው መልካም ነው እላለሁ ማለት ነው። በጾም ደግሞ ከተቀደሱ በኋላ አለመርከስ፣ ከሚያረክስ ነገር ሁሉ መለየት ነው። ለምሳሌ የቤተ ክርስቲያን ንዋያተ ቅድሳት ለቅድስና ተመርጠው ከገቡ በኋላ በዚህ አገልግሎታቸው ነው የሚቀጥሉት። ይባረካሉ፣ ይቀደሳሉ፣ በዚያው ቅዱስ ነው ይቀጥላሉ ማለት ነው እና ይህንን ጾም ስንቀበልም በዚህ ልክ መቀበል አለብን። ከጾምነውም በኋላ ደግሞ በቅድስና መኖር መቻል አለብን እላለሁ። ይቅር ባይነት ማለት ሰው ሲፈጠር ከመጀመሪያው የውስጥና የውጭ ውበት ያለው ፍጡር ነበረ። የውስጥና የውጭ ውበት ያለው ፍጡር ማለት ምን ማለት ነው? ውጩ ሲያዩት የሚያምር ግርማ ሞገስ ያለው፣ ውስጡ ደግሞ የእግዚአብሔር ማደሪያ የሆነ በአርአያ ሥላሴ የተፈጠረ ቅዱስ ፍጥረት ነበረ። ሰው ይህን ቅድስናውን አጥቷል። ሰው ይህን ቅድስናውን ያጣው በምንድን ነው ካል አሐዜ መንጦላይት የነበረው ከመላእክት ነገድ ተብሎ የሚቆጠረው ሳጥናኤል ወይም በሌላ አገላለጥ በዕብራይስጡ ሰይጣን የሚባለው በግሪኩ ደግሞ ዲያብሎስ ተብሎ የሚጠራው ክፉ መንፈስ ያስተማረውን ትምህርት መስማት ከጀመረ ጀምሮ ነው። በዚህ ትምህርት ሰው ረክሷል። ሐዋርያው ቅዱስ ጳውሎስም ሁሉም አንድ ናቸው፣ ሁሉም በድለዋል፣ በሁሉም ዘንድ የእግዚአብሔር ጸጋ ጎሎባቸዋል ያለው ያን ነው። ስለዚህ ሰው ይህን ነገር ያጣው ሰይጣን ተብሎ በሚጠራው ክፉ መንፈስ ወይም ደግሞ ዲያብሎስ ብለን በምንጠራው ጠላታችን ተሟጋቻችን ስበብ በመጣ ውድቀት ነው። በዚህ ብዙ ነገር አጥተናል። ስለዚህ አሁን ይህን ጾም ተቀብለን ስንጾም ይቅር ባይነትን ምሕረትን ማድረግ ከኛ ይጠበቃል ማለት ነው። እግዚአብሔር ከመስዋዕት ይልቅ ምሕረትን ይወዳል፣ ይቅር ባይነትን ይወዳል። ይቅር እንድንባል ይቅር ማለት መቻል አለብን። ሲጀመር ወደ ጾሙ ስንገባ የበደሉንን ይቅር በማለት ዕዳ ያለባቸውንም ለዕዳቸው ምሕረት በማድረግ በቀል የያዝንባቸውን በቀል ትተንላቸዋል ብለን በመተው መሆን መቻል አለበት ማለት ነው። እንዲህ አይነት መስዋዕት እግዚአብሔርን ያስደስተዋል ይላል።
እስመ ከመዝ መስዋዕት የእድሞ ለእግዚአብሔር ይቅር ባይ ሁነን ዕዳ ሰርዘን ያስቀየሙንና የበደሉንን ሁሉ ይቅር ብለን ወደ ጾሙ ብንገባ እንዲህ አይነቱ መስዋዕት እግዚአብሔርን ያስደስተዋልና። ስለዚህ ይቅር ባይነት አስቀድሞ በዚያ በዲያብሎስ ስብከት ያጣነውን ንጽህናና ቅድስና የምንመልሰው በጾም በጸሎት ነው። ጾም ጸሎት ደግሞ እንዲህ አይነት ክብር እንዲህ አይነት ዋጋ የሚያገኘው ከይቅር ባይነት ጋር ሀዳጌ በቀል ከመሆን ጋር የተቸገሩ ሰዎች ዕዳ ኑሮባቸው የሚሳቀቁ የሚሸማቀቁ ካሉ ዕዳውን ትቸላችኋለሁ ከአለባችሁ ዕዳ ይልቅ እናንተ ትሻሉኛላችሁ በማለት እንዲሆን እግዚአብሔር ይፈልጋል። ቤተክርስቲያንም ይህን ታስተምራለች ማለት ነው። ስለዚህ በዚህ የጾም ወቅት ምህረት ይቅር ባይነት አስፈላጊ ነው ማለት ነው። እንግዲህ ወደ ኋላ ያነሳናቸውን ሁለቱን ጥያቄዎች መሰረት ያደረገ ሰው ተስፈኛ ነው። ተስፋ ማለት የማንም ጥገኛ አለመሆን፣ በማንም ላይ አለመመርኮዝ፣ አለመደገፍ። መደገፊያችን ልናደርገው የሚገባው ማን ነው? እግዚአብሔር ብቻ ነው። መጽሐፍም እንደሚለው ከዚህ ውጭ ያለው መደገፊያ ሁሉ ከንቱ ነው። እንደውም በማቴሪያል በሀብት እዛም አልፎ በሰውም የሚመካ ሁሉ የተረገመ ነው፣ በፍጡር የሚታመን የተረገመ ነው የሚለው መጽሐፍ እና በእግዚአብሔር የተመረኮዘ ሰው፣ እግዚአብሔርን ተስፋ ያደረገ ሰው፣ እግዚአብሔር አምላኬ አባቴ ነው ብሎ በጾም በጸሎት የሚወሰን ሰው ተስፋው እግዚአብሔር ነው ማለት ነው። ስለዚህ ያ ተስፋ የምናደርገው እግዚአብሔር ኃጢአት ቢኖርብን ኃጢአታችን ይቅር ይለናል፣ በደል ቢኖርብን ይሰርዝልናል። ያጠፋናቸው ጥፋቶች ቢኖሩ አሁን ባልነው አስቀድመን ባነሳናቸው ሁለት ጥያቄዎች በትህትና ጾሙን መቀበል ባለብን መንገድ ስንቀበል እዚያ ይቅር ባይ ስንሆን እኛ ከእግዚአብሔር የምንጠብቀውን ተስፋ እናገኛለን ማለት ነው። ሰው መነሻው እግዚአብሔር ነው፣ መድረሻውም ደግሞ እግዚአብሔር ነው። መነሻው እግዚአብሔር የሆነ ሰው መድረሻው እግዚአብሔር ከሆነ መድረሻው ከሆነው እግዚአብሔር በረከትን ለማግኘት ይቅርታን ለማግኘት የኃጢአት ስርየትን ለማግኘት እግዚአብሔርን ተስፋ ማድረግ መቻል አለበት ማለት ነው። በእግዚአብሔር ተስፋ ያለው ሰው ዛሬ ቢያጣ ነገ እንደሚያገኝ ተስፋ ያደርጋል። ዛሬ ቢታመም ነገ እንደሚድን፣ ቢሞት እንደሚነሳ፣ ችግር ቢገጥመው ከችግሩ እንደሚላቀቅ ያምናል ማለት ነው እግዚአብሔርን ተስፋ ያደረገ ሰው። ስለዚህ ተስፋችን እግዚአብሔር ነው። በእግዚአብሔር ደግሞ መመካት፣ እግዚአብሔርን ተስፋ ማድረግ ለሰው ልጅ ብቸኛው አማራጩ ነው። እግዚአብሔር የሌላቸው ሰዎች፣ ተስፋ የሌላቸው ሰዎች አይተ ከሆነ መጨረሻቸው አያምሩም፣ ፍጻሜያቸው ሌላ ነው የሚሆነው። እግዚአብሔርን ተስፋ የሚያደርግ ሰው ግን መጨረሻው ሲኖር በእግዚአብሔር ነው፣ መጨረሻውም የሚረከበው እግዚአብሔር ነውና ስርየተ ኃጢአት ያገኛል። በእግዚአብሔር አምኖ ተስፋ አድርጎ ንስሐ ቢገባ በኃጢአታችን ብንናዘዝ በደላችን ይቅርታ ብንጠይቀው ከበደላችን ሊያነጻን ኃጢአታችንም ይቅር ሊለን ጻድቅና ታማኝ አምላክ ነው እንዳለው ሐዋርያው ቅዱስ ዮሐንስ እግዚአብሔርን ተስፋ በማድረግ በኃጢአታችን በመናዘዝ ተስፋችንን እግዚአብሔርን አድርጎ መኖር ተገቢ ነው ማለት ነው። በአጠቃላይ ሰው ለሆነው ልጅ ሁሉ እኛ ሰዎች ከተለያየ ሀገር፣ ከተለያየ ብሔር፣ ከተለያየ ቋንቋ፣ ከተለያየ ባህልና ወግ የተገኘን ቢሆንም አንድ የሚያደርጉን ነገሮች ግን በርካታዎች ናቸው። አንድ የሚያደርጉን ነገሮች በርካታዎች ናቸው ማለት ለምሳሌ ሰው መታመምና መሞት፣ መወለድና ማደግ፣ መራብና መጠማት፣ ማግኘትና ማጣት የሚፈራረቁበት ነው ሰው ማለት። እነኚህ የአንድነቶቻችን መገለጫዎች ናቸው። ሌላው ቅድም እንዳልኩት ሐዋርያው ቅዱስ ጳውሎስ እንዳለው ሁላችሁ በድላችኋል ተብለን ቅድም ባልነው ሰይጣን ብለን በምንጠራው በአሳችነቱ ሰይጣን በሚባለው ስሙ ወይም ደግሞ በተሟጋችነቱ ከእግዚአብሔር መንግስት እኛን ሊለይ ባላንጋራ በመሆኑ ዲያብሎስ በሚባለው ጠላታችን ሁላችንም ወድቀናል። በዚያ ውድቀት ሁላችንም አንድ ሆነናል። ከዚህ ውድቀታችን አንድ ከሆንበት ሁላችንም ከረከስንበት ውድቀት ደግሞ የሚያነጻን ከፍ የሚያደርገን ማን ነው? እግዚአብሔር ብቻ ነው። ይሄ ሁላችንም አንድ የሚያደርገን ነው። ከእግዚአብሔር ውጭ ሌላ መንገድ የለም። ስለዚህ አብይ ጾም ጌታችን ኢየሱስ ክርስቶስ የጾመው ጾም ነው። ትልቅ ጾማችን ነው። በረከት የምናገኝበት ነው። ሁሉም ሰው እግዚአብሔር እንደወደደ በተለይ በክርስትናው ዓለም ያለ በሀገር ውስጥም በውጭ ዓለምም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምትገኝበት ሁሉ ያሉ ኦርቶዶክሳውያን እንዲሁም በነገረ ክርስቶስ የሚያምኑ ሁሉ አማኞች ወደ እግዚአብሔር በአንድነት የሚጸልዩበት፣ ስለ ዓለም የምንጸልይበት፣ ስለ አንድ ሀገር ብቻ የምንጸልይበት ወቅት እንዳይሆን እፈልጋለሁ። ዓለም በሙሉ ብዙ ጥያቄ አለው። በዓለም በብዙ የታመምንባቸው ነገሮች አሉ። እነዚያ ሁሉ የሚፈቱት በእግዚአብሔር ስለሆነ
በዓለም የሚገኙ ክርስቲያናውያን በሙሉ ጾሙን እግዚአብሔርን የምናስብበት በመስቀሉ የዳንበት በደሙ የተፈወስንበት ወቅት ስለሆነ ይህንን በዚህ ልክ አክብሮ መጾም ተገቢ ነው ብዬ አስባለሁ። ይህን ደግሞ ለሁሉም የክርስትና እምነት ተከታዮች ማስተላለፍ ፈልጋለሁ።